ፖለቲካው የሰውን ጭንቅላት አበላሽቷል፣ አሰልችቷል። ስለዚህ ራሳችሁን ጠብቁ ነው የምትባለው። እኔን ጠብቁኝ የሚል ሰው የለም። እያንዳንዱ ሴትም ወንድም ሕፃንም ወጣትም ራሳችሁን ጠብቁ፣ ሃይማኖታችሁን ጠብቁ፣ ቤተክርስቲያናችሁን ጠብቁ። ለምን? ጊዜው ተለውጧል። እውነተኛው ጠባቂ ከእግዚአብሔር ተቀብቶ እስከሚመጣ ድረስ የተሰወረው እስከሚገለጥ አዋጁ በአዋጅ እስከሚመለስ ጥንቃቄ ከቤተ ክርስቲያን ይፈልጋል። ምዕመናን ይህን መስማት አለባቸው። እግዚአብሔር አገሪቱን እንደማይተዋት እርግጠኛ ነኝ። ነገር ግን ቅጣቱ እስከሚያልፍ ድረስ ደግሞ መቅሰፍቱ፣ ችግሩ፣ ፖለቲካው ወደ ሰማይ ወጥቷል። ነፋስ እስከሚበትነው ይቆያል። ገበያው፣ ሱቁ፣ ምኑ ሊዘጋ ይችላል። በዚህ ጊዜ ራስን ችሎ ለማለፍ መሞከር ያስፈልጋል። እኔ ገልጬ እየነገርኳችሁ ነው። ሱቆቹ፣ ምንጮቹ ሊዘጉ ይችላሉ። ለምን? እውነተኛው መሪ ገና አልመጣም። ሀገሪቱ የለመደችው አለ፣ ያልለመደችው ጉዳይ አለ። ዘይለቡ ምስለ ዘይለቡ የተባለው